አመሰግናለሁ። ኮሎኔል አባይ ነው የሚባለው። ስድስተኛ የ301ኛ ኮር ምክትል አዛዥ ነው የነበርኩት። እንግዲህ ወደ ፋኖ ስንቀላቀል የፋኖ ስምና ዝና ዛሬ አይደለም የሚታወቀው። ቀደም ባሉት ዘመናት ፋኖ ለሀገር በከታ እንደሆነ ማንኛውም ኢትዮጵያዊ ያምንበታልና እኔም በቅርብ ዓመታት አውቀዋለሁ። አብረን በራያ ቆቦ ስንኖር በርከት ያሉ ስራዎችን ሰርቷል። እኛ በተሰለፍንበት ተራሮች ከኛ እኩል የተሳተፈ ኃይል ነው። በእኛ እኩል ትጥቅ የሌለው ኃይል ግን እኩል መስዋዕትነት የከፈለ ኃይል ነው። ብዙ ጫናዎችን ብዙ ፈተናዎችን ተቋቁሞ በተለያዩ ጫናዎች መሃል ውስጥ ሆኖ ውጊያዎችን አካሂደዋል። ፋኖ በዚህ ደረጃ ነው። ስለዚህ ዛሬ ሳይሆን ቀደም ያለ ስም አለው። አሁንም በዛ ስም ብቻ ሳይሆን በተግባር ከተቀላቀልኩትና ካወቅኩት በኋላ ከኛ ጋር ብዙ ጊዜ ስድስተኛ ዝጋ አብሮ ሰርቷል። ፋኖ ምሳሌ ባላጎን ታነሳዋል። ስንት ወጣት ዘሎ ያልጠገበ የቀረበት ቦታ ነው። እኩል ከመከላከያ እንዳውም አልፎ ሄዱም ነበሩ። እስከዚህ ነው ፋኖ። ሌላ ወደ መቀላቀሉ ጋር ስጠይቀኝ ፋኖ የፈተና አማጺ ኃይል ነው። ፋኖ ማለት የአማራን ሕዝብ ፈተናና ስቃይ መከራ ተጋፍጦ የዚህን ሕዝብ ለዋላዊነት ማስከበር የሚችል ኃይል ነው። ከዚህ ኃይል ጋር መቀላቀል ደግሞ አሁን ወቅቱ የሚፈቅድ ነው። ማንኛውም ሰው ወደዚህ ኃይል ሊቀላቀል የሚፈልግ ሰው ወቅቱ ይፈቅደዋል፣ ወቅቱም ይጠይቃል። እኔ አንድ ግለሰብ ነኝ። በግሌ ልወጣው የምችለውን አስቸጋሪ ሁኔታ ልወጣ ነው የመጣሁት እንጂ የማረፊያ ጊዜ እኔ ነበር። ግን ፋኖ የሚታወቀው በመንግስት ጽንፈኛ ነው። ያ አይደለም መልእክቱ። አንድ መንግስት ሲሸነፍ ለሚያሸንፈው ኃይል ብዙ ስም እንደሚያወጣ ይታወቃል። ይሄን መነሻ አድርጌ ነው። ይሄ ሲሆን ደግሞ በሚሊተሪው ዓለም ውስጥ አሁን በምታዩኝ ደረጃ ላይ አይደለም 34 ዓመት ያገለገልኩበት ተቋም ነው። ይሄ ተቋም ያደረሰብኝ ጫና በግሌ ልናገረው አልፈልግም። በተለይ በዚህ 5 ዓመታት ይህን ታሳቢ አድርጎ የፋኖ ትግል ለአማራ ሕዝብ ወሳኝና ወሳኝ ፍቱህ መድኃኒት ማንኛውም ኢትዮጵያዊ የሚናገረው ነው። ማንኛውም እና ይህን ታሳቢ ማድረግ ነው ወደዚህ እንጂ አልተማረኩም፣ አልተገደድኩም ማንም። ይሄ ደግሞ ባልነበርኩበት የሚማርከኝ አካል የለም። ቀጥ ብዬ ነምሬ ነው ፈልጌ የመጣሁት። ምክንያቱም እዚህ አብረን ስንግባባ ስንጫወት ስንል ስለነበር መሪዎቹም እነሱ መሆናቸውን ስላወቅኩ የምስራቅ አማራ ይሄ ስለሆነ በዚህ ደረጃ ነው የሚለካው። አንደኛ ግብን ለማግኘት እርምጃ ማማር አለበት። ከግብን ለመግባት ለመድረስ ያሉ መሰናክሎችን ያሉ ታኮችን ለማስወገድ ቁርጠኛ መሆን አለበት። ለምሳሌ ብዙ ስሞች አሉ፣ የማናቃቸው ሰዎች አሉ። ብዙ በስም የምንጠቀባቸው የምናቃቸው ሰዎችም አሉ ዛሬ በህይወት የሌሉ። ለምሳሌ በብርጌዶች ወይም በሬጅመንቶች ምኒልክ የሚል ስም አለ፣ በላይ ዘለቀ የሚል ስም አለ፣ ቴዎድሮስ የሚል ስም አለ። በቅርብ የምናውቀውና አብሮን የነበረው ያሳመነው ስምም አለ። ስም ብቻ አይደለም ይሄ ፋኖ መያዝ ያለበት። ስም ብቻ ሳይሆን የእነዚህ ሰዎች ተግባር ልክ መሆን አለባቸው። አሁን አንድ ማነጻጸር ያለብን ምንድን ነው? በሸኔና በፋኖ ያለው ልዩነት ፋኖ ጽንፈኛ ይባላል እንጂ የመጨረሻ ለህዝብ አዛኝ መንገድ እንደፈለገ እየተንቀሳቀሰ ግን መንገድ ላይ ቁጭ ብሎ የህዝብን መኪና የማይዘርፍ የማያቃጥል። አምቦ ካለፍክ ግን ሸኔ መንገድ የሚባል ነገር የለም፣ መኪና ማለፍ የሚባል ነገር የለም። ይሄ በሚገባ እርምጃዎች ላይ መጠንከር አለበት። ከነኝ ወይም አንበሳን መምሰል ነው እንድናዛ ሰዎች፣ ወይም ደግሞ አሳማ ሆኖ ለመንግስት ተቀጥሮ ለሚበላው ሰው ያን መምሰል ነው። ሁለት ነገር መምረጥ አለበት ይሄ ኃይል። ሁለት ነገር አንበሳ መሆን ወይ አሳማ መሆን። አሳማ የምንላቸው ዛሬ ህዝቡን እያስጨረሱ ያሉ ናቸው። ይሄ ተዋጊ ኃይል አይደለም፣ ይህን የሚያስተካክለው መሪው ነው። ስለዚህ በየከተሞች ያለው ይሄንትኔ ነው የሚለው ሰው ሳይሆን እርምጃዎች ጠንከር ኮስተር ያለ መሆን አለባቸው። ይሄ ነው ልል የምችለው። ይሄ እኮ ግልጽ ነው። እኔ ባለሁበት ስልጣን ላይ ካንተ በላይ ከሆንኩ ቀጽታ አንተ ወደ እኔ እንዳትመጣ አንተን ማጥፋት አለብኝ። ገባህ አይደል? ምሳሌ እኔ ክፍለ ጦር አዛዥ ከሆንኩ አንተ ብርጌድ ከሆንክ ተልካሻ የሆነ አስተሳሰብ ይዘህ ወደ አንተ እንዳልመጣ እኔ መኮርኮም አለብህ። የመንግስት ተልእኮ ነው። መንግስት ተልእኮ ፋኖ ስጋቴ ነው ብሎ ያምናል። አንድም ሁለት ጊዜም ሶስት ጊዜም ተዋይተንበታል። ፋኖ መንግስት ስልጣን ላይ ፈተናዬ ነው ብሎ ያምናል። ግን ደግሞ ተስማምቶ ለመኖር የሚቸግረው ነገር ደግሞ አለ። ፋኖን በብዛት ይፈሩታል። በዚህ ጉዳይ ነው መጀመሪያ ሰምታችኋል እንግዲህ ያ ፕሮፓጋንዳ አንድ ወር አያቆየንም፣ ሁለት ወር አያቆየንም እንጨርሰዋለን ሲል ነበር። ያ ነገር አልሆነም። ይሄ ነው ትልቁ ስጋቱ ይሄ ነው። በኋላ ጥሪው ይሄኛው ከተወገደ በኋላ ይሄኛው ወደ እኔ ሊመጣ ስለሚችል ወዲሁ ማስወገድ አለብኝ። መነሻው ተልእኮ ይሄ ነው። ይሄ ማንኛውም እያንዳንዱ ሰው ማወቅ መገንዘብ ይኖርበታል። ሌላው ፋኖ ትልቅ ስህተት ወይም ትልቅ ወንጀል ፈጽመ ለአማራ ህዝብን አጋለጠው። በኦሮሞ ጥቁር ፔስታል ውስጥ የአማራ ህዝብ እንዲገባ ፋኖ ከታረቀ ትልቅ ወንጀል ይሄ ነው። ወደድክም ጠላ አንተም እኔም ፋኖ ከመንግስት ጋር ከታረቀ የአማራ ህዝብ ትግል አንድያው ሞተ ማለት ነው። ህወሓት ማንም አላስከበረለትም፣ ራሱን ያስከበረው ዛሬ እንዲህ ለምን ያደረገው በኃይሉ ነው። የአማራ ህዝብ ይሄን ተጠንቅቆ ፋኖ የሚፈልገው መስዋዕትነት መክፈል አለበት፣ ወጣቱንም ማሳተፍ አለበት። አሁን ከ180% የአማራ ህዝብ ፋኖ ላይ ነው ያለው። ፋኖ ይደግፋል። መስመሮችን መስጠት ያለብን ደግሞ እኛ ነን። ውጊያ አይከብድም፣ ውጊያ አያስቸግር። ህዝብን ማደራጀት ህዝብን በቀስቀስ ግን ከባድ። ይህን ደግሞ መስራት ያለበት የሚመለከተው የፖለቲካ መፍትሄ ሰጪ አካል በድርጅቱ ውስጥ ካለ ይህን ገብቶ ይስራ።
ሌላው አንድነቱ ነው። ለዚህ አንድነታችን አጠንክረን ለምንደርስበት ዓላማ የተከፈለ መስዋዕትነት ይከፈል። ግን እየከፈልክ ነው እያረጋገጥክ ህዝብ እያሳመንክ የምትሄደው። በዚህ መንገድ መግባባት ያስፈልጋል እንጂ ፋኖ ላይ ፎከስ ትኩረት የተደረገው ነገ ወደ እኔ ይመጣል በሚል ነው። ግን መያዝ አለባቸው። በሚሊተሪው ዓለም ውስጥ ተረኝነት አለ። በጣም የመጀመሪያው ውሃት ውስጥ የነበረው 27 ዓመት ስንኖር ውሃት ላይ እንደዚህ አይነት በደሎች ብዙ አይታዩም። ያሁኑ ግን ሰፊ የሆነ ዘረኝነት መረብ ተዘርግቷል። ይሄ ደግሞ ግዴታ እኔ ኦሮሞ ከሆንኩ አንተም መውሰድ አለብህ፣ እሱ መውሰድ አለበት፣ ያን መውሰድ አለበት። እኔ በቅርብ ጊዜም የደረሰብኝ በደልም ይሄ ነው። በቅርብ ጊዜ ይሄ ነው። ትልልቅ ሰው ሳይቀር ሁሉ ተሳትፎበታል በዚህ ጉዳይ። አሁን ምንድን ነው ይሄዳል ወደ ሸኔ የሚሄደው በጣም ብዙ ነው። አማራ ወጣትም እዚህ ያለውን ተይታላችሁ ካራቀ በስተቀር ይህን ያህል የሚያዳግተው ነገር የለም። ነገር ግን በሚሊተሪ ውስጥ ያሉ አስመራዊ መኮንኖችም ይሁን ከፍተኛ መኮንን ፋኖ ሊታረቅ ይችላል የሚል ጥርጣሬ አለ። ይሄ እያንዳንዱ ሰው ማወቅ አለበት። ከዚህ አንጻር ማቅማማት ሊኖር ይችላል። ካልሆነ ግን በቅርብ ጊዜ ብዙ ሰው ሊገባ እንደሚችል ግን አትጠራጥሩ። በተለይ ከሻምበል እስከ ታች ያለ ሰው አስመራዊ መኮንን ከዛ በላይ ያለው ግለሰቦች ናቸው። ሊኖሩ ይችላሉ ብቻ ሳይሆን ሊመጡ ይችላል። ይሄ መስተካከልና ማረም ያለበት ወይም ደግሞ ወገኑን እንደ ወገን ብዙ መከራ እየተሰቃየ እየሰማ እያየ ቴሌቪዥን ዝም ብሎ ከሚከታተል ፋኖን መቀላቀል አማራጩ ይሄ ብቻ ነው። በኋላ እንዲህ ነበር የሚለው ነገር አይሰራም። ትልቁ አማራጭ ይሄ ኃይል ወደ ፋኖ መግባት አለበት። ፋኖ ማድረግ ያለበት ከዚህ በላይ ማድረግ አይጠበቅበትም። አሁን ከፍተኛ መኮንን ብዙውን ጊዜ እንዳትገሉ ነው የሚለው ፋኖ። እስከዚህ ነው የሚሄደው። ከቻለ ቢቻል መናገሩ አሁን ጥሩ ላይሆን ይችላል። በእርግጥ ተናግረነዋል። ሰርጎ ገባል ሸኔን የሚያደርገው ይህን መጠቀም ይቻላል። ድርጅቱ የኢኮኖሚ አውታር የለውም፣ ህዝቡ ነው። ልንረዳው የምንችለውን ሰው ደግሞ እየረዳን በዛ ውስጥ ስራ እንዲሰራ ማድረግ ይቻላል እንጂ ካልሆነ ፋኖ አሁን የያዘው አካሄድ ምርኮኛ እየማረከ መታወቂያ እንዳይንገላታ እያለ ወደ የሀገሩ እየላከ ነው። ይሄ ደግሞ ዓለም አቀፍ ህግ ነው። የምትጨክነው ውጊያ ከገጠመህ እንጂ እጁን ከሰጠ በኋላ የሞተ ሰው ነው ተማረከ። ይሄ እንዳንድ አማጺ ሳይሆን ምንድን ነው የያዘው? እንዳንድ መንግስት መስሎ ነው እየተንቀሳቀሰ ያለ። በጣም ደስ የሚለው ነገር ደግሞ ይሄ ምርኮኛ ይሄ እንደዚህ ነው ብለህ ልትገለው ስጋ ነው። ከዛ በኋላ ያ ሰው ምንም ትርጉም ይሄ እስከዚህ ነው እየሄደ ያለው። ይሄ ደግሞ ይሄድ አዲስ አበባ ራሱ ፍቼ ሳይቀር ምን እንደሚባል። ስለዚህ ይሄ ጥሩ ተግባሩ ይሄ ነው። ሌሎችን ለማምጣት ደግሞ በሚገባ መስራት ያለበት ይመስለኛል። በግል ከምንላቸው ውጭ አሁን ያለው ሁኔታ ይሄ ነው። ቅድም የተናገርኩት በአንበሳና በአሳማ መካከል ያለው ነው የለየሁልህ። ገባህ አይደል? ይሄ ሰው ሊበላ ፈልጎ እየበላ ነው ያለው። በቂ ኢኮኖሚ እየተሰጠው ነው። መሬት ይፈልግ ይወስዳል፣ ይፈልግ ገንዘብ ይሰጠዋል። ይሄ ነው ምንድነው ዕጣ ፈንታው? የሚወሰድበት እርምጃ ይወስነዋል። አሁን ተደጋጋሚ የምታስተምርበት መንገድም የለም። እሱ ግን ከሞቀ ቤቱ እየተኛ ከሚስቱ ከልጆቹ ጋር ያደረ። ለምንድን ነው እዚህ ያለው ወጣት ሚስትና ልጆቹ ጋር ለምን ኑሮ ሊኖር አይችልም በሰላም? ይሄ ጠፍቶት አይደለም፣ ይሄ ያለምዷል። ይሄ ስለለመደ ብዙም መንግስትን ትከሻ አድርጎ ነው እየኖረ ያለው በዘብዝፉ። ስለዚህ ለምሳሌ ብዙ መጥፋት ያለባቸዋል። ስለዚህ ይህን ሰው ማስወገድ የምትችለው አንተን ሊያከብርና ሊፈራ በሚችለው ልክ እርምጃው በዛ መንገድ መሆን አለበት። በየትኛውም ደረጃ በየትኛውም ዝም ብለህ ይሄ ከሌ እንትን ነው እያልህ እያከከው ምትር ከሆነ እየተጫወተብህ ነው የሚሄደው። ግን ደግሞ እያንዳንዱ ሰው መገንዘብ የድርጅቱ የፖለቲካ ሰንሰለትም ጥብቅና ቁርጠኛ መሆን አለበት። ይሄ ካልሆነ ሙሉ እንደፈለገ በየመድረኩ ይሄ ጽንፈኛ ይሄ እየተባለ ሊዘፈንለት አይገባም። የአማራ ህዝብ ከትግራይ ህዝብ መማር አለበት። ወደደም ጠላም የአማራ ህዝብ ከትግራይ ህዝብ መማር አለበት። አንድ ድንጋይ መወርወር ራሱ ትልቅ ውጤት አላት። እርግጥ አሁንም 80% ይህን ኃይል ይደግፋል። 80% የፋኖ የመገስገስ አቅም ከሆነ ወደኋላ እንትን ብሎ ሊሰጋ ይችላል ብለን የምትጠራጠሩ ህዝብ አይደል። ፋኖ ራሱ እያደራጀ ነው። ታጥቋን ምን እንደሚያደርግም እያየ ነው። አማራ ህዝብ ይህን ኃይል መደገፍ አለበት። ከትግራይ በሚገባ መማር አለበት። የሚከበረውም የዛኛው እርምጃ እዚህ ሲኖር፣ ያ ካልሆነ ሁልጊዜ አይደለም አማራ ክልል ያሉ ባለስልጣናት እንግራ የኦሮሚያ ባለስልጣናት እየተጫወተበት ነው ህዝቡ። አሁን አማራ የሚለው ቃል እንደ ጥላቻ እየተቆጠረ ነው ባረ። ይሄ ደግሞ ራሳችን ስናረጋግጥ ነው። አሁን እንደውም ራሱ ማረጋገጥ ተጀምሯል። የነበርኩበት እዚያ የአማራ ወጣት ተወላጅ ቀጣ ወደ ፋኖ መግባት አለባቸው። በተለይ መስመራዊ መኮንኖች። ካልሆነ የአማራ ህዝብ ራሱን ለመለወጥ የሚታገል ከሆነ ሳትሞት የሚለወጥ ነገር የለም። ይህን ትግል እንደውም ብዙ ስቃይ ፈተና ይገጥመናል። ይህን የአማራ ህዝብ በሚገባ መደገፍ አለበት። የተለያየ ባለስልጣንም ለሆዱ ማደርትቶ አስቦ ይህን ኃይል መደገፍ ይገባዋል። ፌዴራል መንግስቱ እንዲገባ የተመቸው እዚህ ያለ ጅብ ነው እንጂ እንደ ውሃት ልዩነታቸውን አጥብበው አንድ ቢሆኑ ማንም ፌዴራል መንግስት አይገባም። እዚህ ነው ማለት የምችለው። ፋኖም እርምጃዋ ጠንከር ትበል። በቃ ይሄ ስል ወጣት እንደፈለግን ማንገላታት አይጠበቅብንም። ጠንከር የሚለው ማን ላይ ነው?
ይሄ ባለስልጣን ላይ ማስወገድ ይገባዋል። በየትኛውም መስመር ተወልዶ ባደገበት ሀገር መረጃ መሆን ይችላል፣ ሰርጎ መግባት ይችላል። እኔ ይሄ ሀብት የለኝም። በድህነት ዓለም ውስጥ ያለን ሰዎች ነው ከደሞዝ ውጭ። እዚህ ያለ ወጣት ግን በርካታ ንብረቱን አፍሶ ነው እነ ምሬን እንተዋል። በርካታ ንብረት እያለው ነው ይኸው ንብረቱን ትቶ ነው እዚህ ቁጭ ያለው። እኛ ተናክሮ መቀጠል አለበት።